الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أنا محمد بلالوي كسياتر الجماعة توكية بتاعوني كنا ترى لما قوم يتركي أهم باهونو كذي بسياتر الوسط يعني الجماعة بمولو وده السلام على السلفي وتعالوا نانترجوا إلى مدرك. I will speak right now city office ላይ ይገኛል ኢትዮጵያ ሙስሊም ሰላማዊ ሰልፍ ይወጣ ነው ወንዶቹ ወገኖቻችን ጋር ማለት ነው እና በጣም ደስ ይላል አልহামዱሊላህ የሙስሊሞች ጥያቄ የወንድሞቻችን ጥያቄ ነው የኛ ጥያቄ የፖለቲካ ጥያቄ እንዳልሆነ እንደ ፀሐይ የሞቀ የታወቀ ነው ስለዚህ ወንድሞቻችን ነጥታቸውን ስለጠየቁ በሃይማኖታቸው በነፃ ለመከተል ስለጠየቁ እስር ቤት ገብተዋል አሁን እኔ ዋጣጥቼ መገበልቼ ጾም ያለው እነሱ ግን I don't know what they are አላቀም ስለዚህ ዱዓ እናርግላቸው እኛ አሁን የኢትዮጵያ መንግስት ምን ጠይቀው መንግስት በሃይማኖት አይግባ የነሱ ያሉት እነዚህ ወንድሞቻችን እነዚህ እህቶቻችን እነሱ ያሉት ቃላት ምንም አይነት አሸባሪዎች ብሎ የሚባል ቃላት ካፋቸው አልወጣም for the last 6 months ሲናገሩ የተናገሩት ደተከን ሃይማኖት መንግስት ያወጣ አንተራስ ያወጣው ይከበር ነው እንጂ መንግስትን ገለብጣለን ሃይማኖት ሸሪዓ እናቋቁማለን ብለው የተናገረ አንድ ቃላት የለም ስለዚህ የነሱን ቃላት አትናገሩ ብለው ለተዘጉ ወንድሞቻችን እህቶቻችን እንዳትናገሩ ብለው ለታሰሩ ወንድሞቻችን እዚህ ቆመን ለነሱ ድምጽ ነው የምናገረው ያለን እና እኛ ኢትዮጵያ ሙስሊሞች ማንኛውም ወያኔ አስተምረንም ክርስቲያን ጋር መኖር አብረን የኖር ሰዎች ነን ወያኔ ራሱ መጠየቅ አለበት የኢትዮጵያ ሙስሊም እና ኢትዮጵያ ክርስቲያን አብሮ የኖረ ነው for centuries አሁን መጥቶ የኢትዮጵያ ሙስሊም ተረስት ነው ለኢትዮጵያ ክርስቲያን ሊያስደርገው አይችልም ያንን የሚሰማ ክርስቲያን ወንድሞች ወገኖች ካሉ ደግሞ ትንሽ ችግር ያለባቸው ሊሆኑ ይችላሉ ማለት ሂስትሪ ጠይቆ ሂስትሪ የኢትዮጵያ ሙስሊም በአለም ላይ ከክርስቲያን ወገኖቻቸው ጋር አብሮ ኑሮ አብሮ ተጣጥቶ የሚኖር ህዝብ ነው አንድም ነገር የምንም ነገር ግጭት አገጥሞታ አሁን አቶ ወያኔ መጥቶ ሙስሊሞች ተረስ ናቸው ያለ ወንድሞቻቸው ታሽያተራቸው ነው የነሱ ድምጽ ነው የምናሰማው እኛ ደግሞ we like to talk to Mr. Obama we already know the $60 million went to Ethiopia to fix the grave you know what they called it alternative hajj for Ethiopian Muslims alternative hajj for Ethiopian Muslims can you imagine that that's cover can you imagine that you can be Muslim you can have alternative hajj no we did not hear it from anywhere we heard it from radio public radio in America I heard it NPR it was in NPR it was paid by American government to fix the grave of Sheikh Hussein for what to make Ethiopian Muslims to go not to go to Hajj instead to go to the grave so our deen doesn't allow us to do that this is